ሰላም በለስቲ አውራስቲ እሺ ወደዛ መልሽ ለምን ግን ስልኬን ትንሽ ያመጣው መቅረጫው ለምን ያመጣው ወደ ውስጥ አንገባ ዝጋ ወደ ነሽ ገብተን እኔ ወደዛ ነው እና ውድና ነው አልሄድም። ውድና የተከበራችሁ የዩቲዩብ ተመልካቾች እንዴት ሰላም ናችሁ? ጉዞ ይሄን ይመስላል ብያችሁ ባህር ዳር ላሳያችሁ በዚህ እና ይሄ ባህር ዳር በጣም ያምራል አይደል? እና ምን ይመስላል ሰው ምን እንደሚመስል አሳያችሁ። ጊዮርጊስ ቤተክርስቲያን ነው እና ይሄን ይመስላል በጀልባ ምናምን። ከዛ አልፋችሁ ደግሞ ጎንደር ነው እና ዛሬ ወደ አዲስ አበባ መለሳለሁ ብዬ 11 ሰዓት ነበር የተነሳው። ለ11 ሩብ ጉዳይ ምናምን ማለት ነው። በራራ የለም ተባልኩ፣ ተመለስኩ። ትላንትም እንደዛ ሄድኩ ተመለስኩ እና በረራ ከበዓል ውጪ ነው ተባለ። እንግዲህ ምንም ማድረግ አልቻልኩም። በረራ የለም እና ነው እንዴት እንደማደርግ አላውቅም። ግዴታ በዓል ከሄደ በኋላ ነው እንጂ ጉዞ የለም። አንደኛ ደግሞ ወደ ጎንደር በጣም ኃይለኛ ጦርነት አለ። ለዛ ነው በረራ አሌለ በጣም ኃይለኛው ማለት ነው። እኔ እዚህ ባህር ዳር ስላለው ምንም ወታደሮች ካምቦች ስላለው ምናምን ለዛ ብቻ ሳይሆን ወደዛ በጣም ኃይለኛ ጦርነት ስላለ እና በጣም ኃይለኛ ጦርነት አለ ጎንደር። በጣም የሚያስፈራ ማለት ነው። እና ይሄን ይመስላል። ለዛ ነው በረራ ምንም አሌለ። በረራ የጠፋ ለዛ ነው። ዛሬ በቃ ሌሊት ወጥቼ እዛ ቆይቼ መጣሁ እስከሚበቃኝ ድረስ። ብርድ ነው በጣም። በነገራችን ላይ ወታደሮች ካምቦች በጣም ጫካም ነው፣ ብርድም አለ። በብርዱ የጠዋት ብርድ በስመ አብ ወወልድ ወመንፈስ ቅዱስ ነው የሚያስበለው። የምር እኮ ነው፣ በጣም ኃይለኛ ነው። እና እዛ ሄጄ መጣሁ ተስፋ ቆርጬ ማለት ነው። ቤተሰብ ጋር ሄዳለሁ ብዬ ነበረ፣ ገጠር ሄዳለሁ ብዬ ነበረ ያሰብኩት። ነገ ነበረ ወደ ገጠር ሄዳለሁ ማክሰኞ በጠዋቱ ሄጄ ነው ብዬ ነበር ያሰብኩት። ግን ምንም ማድረግ አልቻልኩም። የለም ጉዞ ካሌለ በምንም በእግር የሚደረስበት ቦታ አይደለም። ጦርነት ነው ያለ። የፋኖ የሚባለው እንዳለ ጦርነት በዛ አለ እና ምንም
ስለማልችል ያው ግዴታ እዚህ ሆኜ በዓል ማሳለፌ ነው። ከበዓል በኋላ መቼ እንደሚመጣ አላገኝ። ቅድሚያ በሙሉ ወደ ውጊያ የሚሄዱት ናቸው ብሌን የሚያሳፍሩት። ወደ ውጊያ የሚሄዱትን ወደ ጎንደር ነው በሙሉ በቀን ሄሊኮፕተርም አየርም የሚሄደው እና አሁን በዓል እስከሚወጣ ነው በረራ የታገደ ማለት ነው። እና ከዛ ወደዚህ ነው እንጂ ወደዚህ የለም። እና በጣም ግራ ይገባል። ደግሞ ማድረግ አልቻልኩም። እኔ ወዶች እዩት አይሄድ እና ይህን ይመስላል። ጀልባ ትሄጃለሽ ወይ ነው የሚለኝ። ጀልባ አልሄድም፣ መሄድ አልፈለኩም። ባለፈ ሄደናል። ውስጥ ቪዲዮ ስላልቀረጽኩ ነው እንጂ ሄደናል ባለፈ። አሁን ደግሞ እሱ እንሂድ እያለኝ ነው ግን ባለቤቴ። እኔ ግን መሄድ ስላልፈለኩ ነው። ሄዳለሁ ብዬ ልቤ ተነሳሳ። ወደ አዲስ አበባ መጣ ሄዳለሁ የሚል ነበረ። ነገር ግን ወደ ኢትዮጵያ መሄድ አልቻልኩም ስለማልችል በቃ። እና የኔ ውዶች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ውድና የተከበራችሁ የዩቱብ ተመልካቾቼ የምወዳችሁና የማከብራችሁ፣ ሰላማችሁ ብዙ ትርፍርፍ ይበልልኝ። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። እዚህ ጋር ላሳያችሁ። እዛ ውስጥ ወንዝ ካልሆነ እሱ ሲመጣ እዛ ጋር ሄዳለሁ፣ እሱ አሳያችኋለሁ። እዛ ክበብ ውስጥ ገብቷል እና እዛ ሲሄድ አሳያችኋለሁ። ህዝቡ ምን እንደሚመስል ቁጭ ብሏል። ያችሁ ህዝቡ አይደለም። እና የኔ ውዶች በሚገርማችሁ ነገር እዚህ ራሱ በዓል ባሳለፍ እውነቱ ለመናገር እንትን እንኳን አላስኩም ማለት ነው። ልብስ እንኳን ይዤ አልመጣሁም። ሁለት ልብስ እኮ ነው ይዤ የመጣሁት። የምር እኮ ነው። ልብስ ራሴ ይዤ አልመጣሁም። ምን ለብሼ ራሱ በዓል እንደማሳልፍም አላውቅም። የምር እኮ ነው። ልብስ ይዤ አልመጣሁም እና ይሄን ይመስላል የኔ ወዶች። እና አሁን ከተማ እንሂድ ደብሮኛል ስመጣ ከተማ እንሂድ ብሎ ይዞኝ መጣ። ያው እንግዲህ ይሄን ነው ጀልባውን አያችሁት? እንደዚህ መሄድ ፈልግ በዚህ ነው መሄድ የምፈልገው። እንደዚህ ደስ ይላል። እንደዚህ መዋኘት፣ እንደዚህ መሄድ ያ በጣም ነው ደስ የሚለው። የምር እኮ ነው። እንደዚህ ፈታ ዘና ማለት ያምራል። ሲሳፈሩ ጀልባ ላይ
ናይ ግቢ ነው የሚሉኝ ወደ ወንዝ ለመሄድ ማለት ነው። ማለት ወደዛ ሄዶ በጣም ነው የሚያምረው በእውነቱ ከሆነ ፎቶ ተነስቶ መዝናንቶ መምጣት በጣም ደስ የሚለው ማለት ይወሳን ታመጣ እሱ ደግሞ እዛ ጋር ነው የሚለኝ። እኔ ግን መሄድ አልፈልግም። ስራው ነው እዛ ውስጥ ገብቶ ምን እስቲ እኮ ለማንኛውም እስቲ የምንሄድን ከሆነ እንሄዳለን። ለምን ወደ እንዴት ነው? ለምን እዛ ጋር እንቀመጥ? እዛ ቁጭ እዛ ጋር ነበር የኔ ውድ የሚሻለው ከዛ በረኝ እዛ ውስጥ ሆነ እዛ ይሻላል። ወዴት እንደምሄድ የምሬ እኮ ነው። እሄዳለሁ፣ በሚገባ እሄዳለሁ። አላውቀውም። ባለፈ እዚህ ጋር ጎርግስ መጥቼ እኮ ነው ተመልሼ ሄድኩት። እዛ ጫፍ ላይ እዚህ ጋር ሳይሆን እዛ ላይ ምንም አይመችም። ወዴት ከዚህ ውስጥ የሆነ ነገር አለ እንዴ? እዚች ጋር ወይኔ ልብሴ ነጭ ነው። ልብሴ ነጭ ነው። እግዚአብሔርን በል እስኪ የምር ነው እንዴ? እኔ ቁጭ አልኩ። ያንተ ሱሪ ነው። እኔ ልጭ ነው። ኧረ ማን እንደሆነ
እኔ አልቀመጥም። እዛ ጋር ልቆም እጅቁ ምንም እዛ ጋር ልሂድ። የአሁኑ ቦታ የት የአሁኑ ቦታ የቆምኩት ቆይ ያኛው ወንበር ብቻ በመሀለኛ ነው። ያ መሀለኛ እሱ ነው። እጄ እኮ ተበላሽቷል። አንቺ ቁጭ ዝም ብለሽ ላል መከራ ሲስተር ቡና ሄሎ ቡና አለ እኔ አልጠጣም። አሁን ምግብ አለ ኧረ በቃ እኮ በቃ ሚልቃቅ Siso dawa ini. ዩቲዩብ ላይ የሚለቀቅ ነው ይሄ። የምር እኮ ነው። እግዚአብሔርን ዩቲዩብ ላይ የሚለቀቅ ነው። እሺ ወይድና የተከበራችሁ የዩቲዩብ ተመልካቾች በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ ብዙ ትርፍርፍ ይበልልኝ። ሰላም ይሁን። ሻይ ብላ ኩላሊቷ ይፈንዳና የቀረ በተወደደ ኩላሊት ውድ እኮ ነው። እኔ 1-2 ሚሊዮን ገብታለች።
Ciao. Salam alaikum. Bye bye. እና ወንዶች ወዳችኋለሁ፣ አከብራችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።